ታሪካዊ ክስተት አለ። አስገራሚ ታሪክ ነው። ቡኻሪና ሙስሊም በዘገቡት ሐዲስ ላይ አንድ ግለሰብ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና فقال يا رسول الله اني مجهود يا الله መልእክተኛ እኔ ችግር ውስጥ ረሃብ ውስጥ ብሶት ውስጥ ነው ያለው እባክዎ መግቡኝ አላቸው። አዛኙ ነብይ ምን አሉ? ወዲያውን ሰው ጠሩና ወደ ሚስታቸው ላኩ። ምን ሚበላለሽ? መልስ ላከች። የአላህ መልእክተኛ ከውሃ ውጭ ቤታችን ምንም ነገር የለም። ወደ ሌላ ሚስት ላኩ። ወደ ሌላኛውም ደገሙ። ሁሉም ተደምረው ምን አሉ? ላ ወለዚ በዐሰከ بالحق ما عندنا إلا ما በሐቅ በላከ ጌታ እንምላለን ቤታችን ውሃ እንጂ ለእንግዳ የሚሆን የለም። በውሃ እንዴት ያስተናግዱት? ከዛም ዞር አሉና ከሰሃቦች መሃል من يضيف هذا የኔን እንግዳ ዛሬ ማን ነው የሚያስተናግድልን? የረሱል እንግዳ ሊሰጣቸው ነው። ሰሃቦችም ደካማ ናቸው ኢኮኖሚካሊ። አና ያ ረሱላህ አላንድ ሰሃባ እኔ አለው እኔ ነው የርሶን እንግዳ ወስደው። ሰውየውን ይዞት ወጣ። ወደ ቤቱም እንደደረሰ ሚስቱን አንድ ነገር አለ። የአላህ መልእክተኛ እንግዳ ይዤ መጥቻለሁ ዛሬ እንዳታሳፍሪ። ምን ሚበላል አላት። ሌላ ሚበላ የለም ለልጆቻችን ብቻ ነው አለችው። አይ እንግዳ ዛሬ ልጆቻችንም ኢሳርን ይማሩ። ልጆቻችንን አታለሽ አጫውቻቸው። ምግብ ሲሉሽ እንደገና ቆላምጠሽ አስተኛቸው አጫውተሽ። ሌላ የለም ቤት ውስጥ የልጆች ምግብ ብቻ ነው። ባልና ሚስት እንኳን በባዶ ነበር የሚተኙት። ልጅን እናት አቆላምጣ ሳልህ ሚስት አላህ ሚስቶቻችን ሳልህ ያድርጋቸው። ወንድን ኸይር እንዲሰራ ታግዘዋለች። አንዳንዷ እንግዳ ይዘባት ስትመጣ ያንተ እንግዳ ያልቅም ምትላለች። እህቶቻችንን ባይመለከትም ማለት ነው። እባክሽ ምን አለ ልጆችን አባብለሽ አስተኝ። እሺ አለች። አባበለች፣ አስተኛች። ሁለተኛው ስቴፕ ምግቡ ትንሽ ነው። እንግዳው ሊሸውዱት ነው። ምግቡን እንዳቀረብሽው ጠጋ ብለሽ ሻማውን አጥፊው አላት። እሺ አለች። ሻማውን አጠፋች። ሶስተኛ መመሪያ ምን በላ እንምሰል አላት። መብራቱ ጠፍቷል፣ ድግዝግዝ ያለ ነው። ምግቡ ቀረበ። እነሱ የመብላት ድምጽ ያሰማሉ፣ ያርጉ ይበላሉ። ባዷቸው ነው እኮ እንግዳው እየተሻማ አብረው እየበሉ መስሎታል። ግጥም አርጎ በላና ሰላማዊ እንቅልፍ። ጧት ላይ ሲነጋ የሰሃባ ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ። ረሱል ለካ ከሰማይ አንድ መልእክት ደርሷቸው አድሯል። فقال من على لقد عجب الله من صنيعكما بضيفكم الليلة الله ትናንት ማታ በእንግዳው የሰራችሁት ነገር አስገርሞት አደራል። አላህ ተገረመባችሁ። በእናት ታሪክም ላይ መጠቀስ ስላለባቸው ቁርአን አወረደ እነሱም ይጠቅስ። ويؤثرون على أنفسهم ከነፍሶቻቸው በላይ ሌሎችን ያስቀድማሉ። ወለው ካነ ቢሂም ኸሳሳ ለነሱ ስፔሻል ኬዝ ቢሆን ሙሽ አንተ ተመሽቶ ሰውን ሳት ላይ ትጥራለህ። ሙእሚን ስነ ምግባሩ ሌላ ነው የሚያስቀድም። እኔ ሙቼ እሱ ይዳን ነው ሙእሚን።